ሰላም እንዴት ናችሁ? ኢትዮ ኤሌክትሪክ ቴክኖሎጂ ነን ማለት ነው። ስለዚህ ዛሬ እዚህ ጋር አይዲ 6X መጥቶልናል ማለት ነው። ስለዚህ እዚህ ጋር ዲያግኖስ በስማርት ሴፍ በሚባል ላውንች ዘመናዊ በሆነ ላውንች እንግዲህ ይሄንን ቮልክስዋገን የኢሮፕ ስታንዳርድ ነው ስካን እናደርገዋለን ማለት ነው። ስለዚህ ይሄ መኪና የመጣው መጀመሪያው ምክንያት ባትሪ እየመጠጠባቸው በሁለት ወር ውስጥ ብቻ ወደ 4 ባትሪ እስከ 3 ባትሪ ያክል እንደገደለባቸው ነግረውናል ማለት ነው። ይህንን በመረዳት ደግሞ ከዚህ ቪዲዮ በፊት የተሰሩ ብዙ ስራዎች አሉ በአጭር ለማቅረብ ነው። እንዴት ስካን እንደምናደርግና እንዴት ፎልቶችን ልናገኝ እንደምንችል የያዘ ቪዲዮ ነው የሰራነው እና እዚህ ጋር አሁን የምታዩት ምስሉ ላይ ስካን የሚያደርገው የእያንዳንዱን አይነት ሞጁል ስካን እያደረገ ነው ማለት ነው። ስለዚህ ኤሌክትሪካል ቴክኖሎጂ ላይ እንደ ሀሳብ ምሰጡኝ ካለ በቦርድ ጥገና ላይ ወይም ደግሞ ዘመናዊ የሆኑ ቴክኖሎጂዎችን ወደናንተ በራሴ ሙከራ እየሞከርኩኝ ወደናንተ ለማቅረብና ለማስተማር ነው ማለት ነው እየሞከርኩ ያለሁት። ስለዚህ ተከታተሉኝ፣ ላይክ፣ ሼር፣ ሰብስክራይብ እንዳይለየኝ ማለት ነው። እሺ አሁን ወደ ቪዲዮ ስንመለስ ስካን እያደረገ ነው። እነዚህ ብራንቾቹ መኪና ውስጥ ያለው ከጌትዌይ በኋላ ያሉ ሞጁሎች ናቸው ማለት ነው። እዚህ ጋር 3 ቮልት 1 ቮልት ያለን አለ ስላልጨረስ ነው። ኦኬ ስለዚህ እዚህ ጋር ከዚህ በፊት እኛ ጋር ከመምጣቱ በፊት መኪናው እንትን አጋጥሞት ነበር ብልሽት። ስለዛ እንትን ሞጁል ቀይረውለት እንትን አላረጉትም ስላላስተዋወቁት ነው ፎልቶች የመጡት ማለት ነው። ስለዚህ እኛ የምናየው ሬድ የሆኑትን ማስተዋወቅ ነው ያለብን ማለት ነው። ካለበዚያ የብልሽት ላይ ሊስተካከል ይችላል ማለት ነው እንጂ ምንም አይነት የመበላሸት አይነት እንትን አላገኘንም ማለት ነው። ስለዚህ እንደምታዩት በቀይ የሆኑ ፎልቶችን ለማጥፋት ነው የሞከርነው የነበረው። ስለዚህ አሁን ላይ ኢሬዝ አድርገን ያሉትን ፎልቶች ቼክ እናደርጋለን ማለት ነው። ስለዚህ በጌትዌይ ላይ የሚያሳየው 1 ነው ማለት ነው። አሁን አልጠፋም ያለው ስለዚህ እንደዚህ በማድረግ ልንጠግን እንችላለን፣ ልናስተካክል እንችላለን። ቴንክ ዩ